ይመጣውና ሲያየው ናትናኤል ኢየሱስን አላወቀው። ኢየሱስ ናትናኤል ነው ሲያየው ፊት ለፊት ሲያየው ፊት ለፊት አየው። ልክ እየመጣ ሲያየው ናትናኤል አለው ኢየሱስ ናትናኤል አለው። አሜን አሉ ዳዳዳ ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የለብበት በእውነት የእስራኤል ሰው እነሆ ናትናኤል አለ። ልክ ሲያየው ናቲን ፊት ለፊት ሲያይ ኢየሱስ አወቀ። አንድ ሚስጥር ልገልጽላችሁ። ከጎናችሁ ያለው ሰው ቅድም ባልኳችሁ ፈገግ በሚል አይነት መንፈስ እዩትና እንደዚህ በሉት፣ አንተ ባታውቀውም በሉት ዛሬ ምሽት መልስህ ያውቅሃል በሉት። አትተላለፍም በሉት፣ አትተላለፍም በሉት። ኢየሱስ ናትናኤልን ባያውቀው ኖሮ ናትናኤል ኢየሱስን አልፎ ብሄድ ነበር። ግዴታ ስለሆነ አሉ ናትናኤል መልስ ሊመለስለት ግዴታ ስለሆነ ግዴታ ስለሆነ ኢየሱስ ጌታ ተፈላጊው ፈላጊው ጠራው። ዛሬ በሉስ መልስን መቀበል በሉስ ግድ ነው በሉስ። ሌላውና ሌላውና ተንኮል የሌለበት ነው። ዞር ሌልና ማለት አንተ በምን አወቅህ? በምን አወቅህ? አንተ አንተ በምን አወቅህ? ናትናኤል በዚች ተገረምክ፣ በዚች ተገረምክ። እኔ እኮ አንተን የማውቅህ ገና ፊልጶስ መጥቶ ኢየሱስ መጣ ብሎ ሳይነግርህ አይቼዋለሁ። ወይማ አንድ ጊዜ ያወቅሁ አሁን አይደለም፣ በእኔ ዘንድ የታወቅሁ አሁን አይደለም፣ ምስጢርን ያወቅሁት አሁን አይደለም። መገለጥ ነው የነገረው እኮ የጀመረለት በመገለጥ ላይ ሌላ መገለጥ ነው የጀመረለት። በአንደኛው መገለጥ እየተገረመ ሌላ ነው። እንዴት አወቀኝ? ተንኮል የሌለብኝ የእስራኤል ልጅ ሆነ እንዴት አወቀኝ ብሎ ሳይጨርስ ገና ሲናቃንዱሳለ ገና ፊልጶስ ሳይጠራለ ፊልጶስ ሳያያለ ፊልጶስ ስለዚህ ሳይነግር እኔ ግን ተመልክቻለሁ። አሜን 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 ስትማ እርቡቅ በሉስ ሀገሬ ሰው እርቡቅ በሉ እንዳቱሲ ከዛ እንደዚህ ሆነ። ወልም አላችሁ እንደዚህ ሆነ። በቃ የናት ላይ ታሪክ ተሰራና ምዕራፍ 2 ላይ ወደ ዋናው ሳገር ገባ። ይሄንን ምዕራፍ 2 ላይ ገባ ስለ እግዚአብሔር እንደዚህ በልና ነገራቸው አለ። ይነግራችሁ አሜን እንደዚህ አለ ጌታ። ድንገት የተዘጋባችሁ ጉዳይ ላይ ድንገት የምስራችን ድምፅ ትሰማላችሁ። አሜን ድንገት በተዘጋባችሁ ጉዳይ ላይ ድንገት በዚህ ምሽት የምስራችን ድምፅ ትሰማላችሁ። ወይማ አሁን ልንጀምር ነው ስብከት ልንጀምር ነው። እርቡቅ በሉ እሺ ጀምርልኝ። ምን ይላል? እሺ በኢየሱስ ስም አነባዋለሁ። አንብብ። በሶስተኛውም ቀን በገሊላ ክፍለ ሀገር ያዝልኝ ቆይ። በሶስተኛውም ቀን በቃና ክፍለ ሀገር በምትገኝ ቃና በምትባል ከተማ ሰርግ ነበረ። እሺ የኢየሱስም እናት በዚያ ነበረች። ተፈጥ ያለች ቃለች። አደራችሁ በእናታችሁ ደስ እያላችሁ ነው እንድትሰሙ የሚፈልገው። የኢየሱስም እናት በዚያ ነበረች፣ ማርያም ነበረች።
ወዳት ማርያም ያው ጌታ ምስክር ደስ የምትል መንፈሳዊ ዓለም ነው። አይኖቿ ይበሩ የተንገዘገዘች የምትሄድ አይደለም። አይኖቿ ይበሩ በአይኖቿ የምትሄድ ሴት በጣም ወዳት ደስ ነው የምትለው ኢየሱስ ጌታ ኢየሱስ ጌታ። እሺ ኢየሱስና ደቀ መዝሙሩም ወደ ሰርጉ ተጠርቶ ነበር። እሺ አው ያዝልና ቁጭ በልና አሁን ቁጭ ብለህ ታነብልኛለህ። የቀጠል ኢየሱስ ጌታ። አሁን እንግዲህ መጽሐፍ ቅዱሳችን ሲጀምር በቃና ዘገሊላ ሰርግ ነበረ በሶስተኛው ቀን። ከዛ በኋላስ ኢየሱስ ጌታ አሁን የናዝሬትን ታሪክ ከቀየረ 3 ቀን ሆኖታል። የናዝሬት ታሪክ በዛ ከናዝሬት በምትባል ከተማ ላይ መልካም ነገር ሆኗል።